I think after the goal we conceded, the reaction was good. Before they scored the second goal, we had 3-4 chances to score and to draw the game. ሰላም ጤና ይስጥልን የሰማያዎቹ የማንቸስተር ሲቲ እና የእግር ኳስ አፍቃሪያን በሙሉ እንኳን ወደ ኤርሚ ሲቲዘንስ የዩቲዩብ ቻናል በሰላም መጣችሁ። ቡድኑ በጨዋታው ላይ አልነቃም ነበር አለ። ይህ የደጋፊዎቹ ቁጣ ወይም የጋዜጠኞች አስተያየት አይደለም። ኤንዞ ማሬስካ በካርዲፍ 3-0 በኮሚኒቲ ሺልድ ሽንፈትን ካስተናገዱ በኋላ የተናገረው አስደናቂ እውነት ነው። የፔፕ ጓርዲዮላ የታላቅነት ዘመን አብቅቶ የማሬስካ አዲስ ምዕራፍ በኮሚኒቲ ሺልድ ሲጀመር ሁላችንም ጨዋታውን በጉጉት ጠብቀን ነበር። ግን የሆነው ያ ነገር አይደለም። ጥሩ ጨዋታ እንመለከታለን ብለን ግን መድፈኞቹ በበላይነት ያጠናቀቁት ጨዋታ ነው። ይሄንን መካድ አይቻልም። ታዲያ ምንድነው የተፈጠረው የሚለው ጉዳይ ግን ትኩረትን ይስባል። የትናንትናው የማንቸስተር ሲቲ ሽንፈት ደጋፊዎቹን አስደንግጧል። ጋርዲዮላን ሚስ እንዳደረጉት ደጋፊዎቹ አምነውበታል። እባክን ጋርዲዮላ ሆይ ናልን እያሉ ነው። ገና ከወዲሁ ድጋሚ ማንቸስተር ሲቲ እንዲያሰለጥን ይፈልጋል። ጊዜው ገና ነው። ጨዋታው የፕሪሚየር ሊግ የአይን መግለጫ ነው። ግን ከወዲሁ የማንቸስተር ሲቲ ደጋፊዎች ስጋት ገብቷቸዋል። ለመሆኑ ማሬስካ በመልበሻ ክፍል ከተጫዋቾቹ ጋር ምን ተነጋገረ? ምን አወራ? ምን ሐሳብ ሰጠ? አርሰናል የፈለገውን ያህል የተጠቀመበት የሲቲ ክፍተትስ ምንድነው? የፕሪሚየር ሊጉ መክፈቻ ከቦርንመዝ ጋር ከጥቂት ቀናት በኋላ ይደረጋል። በፕሪሚየር ሊጉ የመክፈቻ ጨዋታ ማለት ነው። ምን ሊፈጠር ይችላል የሚለው ጉዳይ ይጠበቃል። የዝውውር ጉዳዩን በተመለከተ ማለት ነው። como mago, la toca para Carlos, todavía del rebote. በዛሬው የኤርሚ ሲቲዘንስ ፖስት ማች የማሬስካን ያልተሰሙ ቃለ መጠይቆች፣ ሚስጥሮች፣ የሲቲን አደገኛ ክፍተቶችና መወሰድ ያለባቸውን አጣዳፊ እርምጃዎች በጥልቀት እናያለን። አሁኑኑ ይህንን ገጽ ላይክ፣ ሰብስክራይብ፣ ሼር በማድረግ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ትናንት በካርዲፍ ናይትሜር ተፈጥሯል። ትናንት በካርዲፍ ፕሪንሲፓሊቲ ስቴዲየም የተካሄደው 2026 የኮሚኒቲ ሺልድ ፍልሚያ ለአዲሱ አሰልጣኝ ኤንዞ ማሬስካ የመጀመሪያው ይፋዊ ፈተና ነበር። ነገር ግን ጨዋታው ገና ከመጀመሩ ነው በ23ኛው ሰከንድ ላይ የደረሰብን ድንጋጤ ይላል ኤንዞ ማሬስካም ከጨዋታው በኋላ። ምክንያቱም በ23 ሰከንድ ውስጥ ነው ሪካርዶ ካላፊዮሪ የመጀመሪያውን ጎል ማስቆጠር የቻለው። ማይልስ ሉዊስ ስኬሊ ከራሱ አጋማሽ ተነስቶ የሲቲን የመሃል ሜዳ መስመር በቀላሉ ሰብሮ በመግባት ለሪካርዶ ካላፊዮሪ ያመቻቸለት ኳስ መረብ ላይ አረፈ። የካላፊዮሪ እዛ ቦታ ላይ መገኘት በራሱ ብዙ እንድናስብ ያደርገናል። ምን ያህል ይሄ ቡድን መድፈኞቹ አርሰናሎች እያደጉ እንደመጡ የሚያሳይ ነው። የስኬሊ አሲስት፣ የካላፊዮሪ አጨራረስ የማንቸስተር ሲቲ ድክመት እንዳለ ሆኖ ማለት ነው። ይህ ክፍተት የማንቸስተር ሲቲ ተከላካዮች ጨዋታው ከመጀመሩ በፊትም የሚነሳ ሀሳብ ነበረ፣ የትኩረት ማነስ ጉዳይ። ይህን በደንብ በግልጽ አይተናል። ትኩረታቸው አንሶ ላክ ኦፍ ፎከሳቸው ተዛብቶ ተመልክተናል። አርሰናሎች በዚህ አልቆሙም። በ28ኛው ደቂቃ ላይ ሃቨርትዝ ሁለተኛውን ጎል አስቆጠረ። ለሁለተኛው አጋማሽ መጀመሪያ ደግሞ በ48ኛው ደቂቃ ላይ ማርቲን ኦዴጋርድ ሶስተኛውን ጎል በማስቆጠር የካርዲፉን ምሽት ለማንቸስተር ሲቲ ደጋፊዎችም ለአመራሮችም የጨለማ ምሽት እንዲያደርጉት ሆኗል፣ ተከስቷል፣ አይናችንም አይቶታል። ይህ ውጤት የዋንጫ ማጣተምን ብቻ አይደለም፣ ለሚመጣው የፕሪሚየር ሊግ ውድድር ግን ለአሰልጣኝ ኤንዞ ማሬስካ የማንቂያ ደውል ነው። በአስቸኳይ ሊያርማቸው የሚገቡ ስህተቶች እንዳሉ በደንብ አይተናል። ክፍተቶች አሉ። እግር ኳስ የአደባባይ ሚስጥር ነው የሚታይ ስለሆነ ማለት ነው። Tiene ahora Marmoush jugando de poste, Cherki en la individual, sigue Cherki, encara Cherki, lo van abriendo poco a poco, busca Semenyo. አርሰናል የትኛውን ክፍተት ተጠቀመ፣ የትኛውን ስህተት ተጠቀመ የሚለው ጉዳይ ይጠበቃል። ታክቲካል ብሬክዳውን ኦፍ ዲሲሽንስ የሚለውን ማለት ነው። ሶ እንዴት ነው እዚህ ጋር ማየት ያለብን? ክፍተቱ ምንድን ነው? አርሰናል በጨዋታው 3-0 እንዴት አሸነፈ? በአጋጣሚ አይደለም። የሲቲን አራት ዋናውን ታክቲካል ክፍተቶች በጥናት በደንብ ማየት አለብን። አንደኛው የፕሬሲንግ ጥንካሬ ነው። ይሄ ደግሞ ማነሱ ነው የሚታየው በላክ ኦፍ ፕሬሲንግ ኢንተንሲቲ ማለት ነው። ሲቲ በሜዳው ላይ እንደ አንድ የተቀናጀ ቡድን ሳይሆን በነጠላ የተጫዋቾች ፕሬስ ሲያደርግ ታይቷል። ሃላንድ ወይም ክንፎቹ ብቻቸውን ሲሮጡ የተጋጣሚ
የተጋጣሚ ተጫዋቾች በቂ ጊዜ አግኝተው ኳስ እንዲያመቻቹ እድል ሰጥቷል። አንደኛው ጉዳይ ነው። ሁለተኛው ከኋላ የመገንባት ዲፕ ቢልድ አፕ የሚባለው ማለት ነው። ማሬስካ ከኋላ በሶስት ተከላካዮች እና በአማካይ ሲንግል ፒቮት ለመገንባት ሲሞክር፣ አርሰናሎች ደግሞ የኳስ ማለፊያ መስመሮችን በመዝጋታቸው ምክንያት ግብ ጠባቂያችን ዶናሩማ ራሳቸውን ብለውታል። ማሬስካ ግብ ጠባቂያችን ብለው ነው የገለጹት። የአየር ላይ ረዥም እንጂ በአጭሩ ማሰራጨት አይችልም። ረዣዥም ኳሶችን መምታት ይችላል፣ ግን አጭር ኳስ መስጠት አይችልም ዶናሩማ። በቢልድ አፕ ደግሞ አንድ ግብ ጠባቂ ኳሶችን በሚገባ ማሰራጨት ካልቻለ ከባዱ ነገር የሚመጣው እዚህ ጋር። እንደዛም ሆኖ ግን ጋርዲዮላ አሰልፎታል፣ አስፈርሞት ስኬታማ ጊዜን አሳልፏል። ይሄ የሚያሳየው ከኤደርሰን በኋላ የመጣ ግብ ጠባቂ መሆኑ ነው። ኤደርሰን ከኳስ ጋር ምቾት የሚሰማው ግብ ጠባቂ ነበር። ከዛ በኋላ የመጣው ማን ነው? ዶናሩማ፣ ከኳስ ጋር ምቾት የማይሰማው በተደጋጋሚ ረጃጅም ኳሶችን ማቀበል የሚችል ተጫዋች፣ አጫጭር ላይ በጣም የሚቸገር ተጫዋች ነው ዶናሩማ። ይህንንም ተመልክተናል በማንቸስተር ሲቲ። ይሄ ደግሞ ክፍተት ፈጥሯል ማለት ነው። ሌላኛው የማንቸስተር ሲቲ የመከላከል መስመሩ በቀላሉ መበጣጠሱ ነው። ቡድኑ በ4-2-3-1 አሰላለፍ ይዞ በሚከላከልበት በዝቅተኛ የፕሬሲንግ ውጥረት ምክንያት የተቃራኒ ቡድን ተጫዋቾች በመሃል ሜዳ ክፍተት በቀላሉ እንዲያገኙ አስችሏል፣ ፈቅደዋል ማለት ነው። ማንቸስተር ሲቲዎች ቡድኑ 4-2-3-1 አስተላለፍ ይዞ በሚከላከልበት ጊዜ የዝቅተኛ ፕሬሲንግ ውጥረት ጉዳይ ይነሳል። ሌላኛው ከጀርባ የሚደረጉ ሩጫዎችን አለመጠበቅ ማለት ነው። በተለይ ሁለተኛው ጎል ሲቆጠር ኩሳኖ ከጀርባው የመጣውን ተጫዋች ባለመጠበቁና ኳስ በማውጣት ረገድ ባሳየው መዘናጋት ምክንያት በቀላሉ ጎል ሊቆጠር ችሏል ማንቸስተር ሲቲ ላይ። በተጨማሪም የመሃል ሜዳው መከፋፈት፣ ኤርሊንግ ሃላንድ ከጨዋታ ውጭ ነበር፣ ኳስ አላገኝም፣ ሰርቪስ አልነበረም። እነ ኤሊየት አንደርሰን እንዴት አማካይ መስመር ላይ ሲቸገሩ እንደነበር ተመልክተናል። በዘመናዊ እግር ኳስ ደግሞ የአማካይ መስመር ቁጥጥር ቅድሚያ የሚሰጠው ጉዳይ ነው። ግብ ጠባቂ ጥሩ መሆን አለበት፣ መከላከሉ ጥሩ መሆን አለበት፣ ማጥቃትም ጥሩ መሆን አለበት። ግን ባላንስ ለማድረግ ጨዋታውን በሚገባ ለመቆጣጠር የአማካይ መስመር እንቅስቃሴው በጣም ወሳኝ መሆን አለበት። ይሄ በጣም ሊረሳ የማይገባ ጉዳይ ነው። We just start, this is the beginning. We have many things that we need to do better. ከጨዋታው መጠናቀቅ በኋላ ደግሞ ኤንዞ ማሬስካ ለጋዜጠኞች የሰጠው የድረ ጨዋታ ቃለ መጠይቅ እጅግ ግልጽና ቀጥተኛ ነበር። በጣም ግልጽ፣ በጣም ቀጥተኛ የሚባል ነበር። ማሬስካ ምንም አይነት ምክንያት ከመደርደር ይልቅ ዋና ዋና እውነቶችን ተናግሯል። እኛ ያየነው አለ፣ የማሬስካ ደግሞ የራሱ የሆነ እይታ አለ። ምክንያቱም ተክቶ የመጣው ጋርዲዮላን ስኬታማ ሆነ አሰልጣኝ ነው። ምን አለ ማሬስካ? መጀመሪያ ቡድኑ በመጀመሪያዎቹ ደቂቃዎች አልነቃም ነበር። ጨዋታውን የጀመርንበት መንገድ በፍጹም ጥሩ አልነበረም። ገና ከመጀመሪያው ደቂቃ ጀምሮ ቡድኑ በትክክል አልነቃም፣ ኖት ስዊችድ ኦን ነበር። ይህ ደግሞ ተጋጣሚያችን በቀላሉ ጨዋታውን እንዲቆጣጠር እድል ሰጥቷል ብሏል። ሁለተኛ የሽግግር ወቅት ነው፣ ትራንዚሽን ፔሪየድ የምንለው። አሰልጣኙ አክሎ ምን አለ? ከአዲስ አጨዋወት ፍልስፍና ጋር የመላመድ ሂደት ላይ እንደሆነ ጠቁሟል። ይህ የአዲስ መንገድ አጀማመር ነው። ሁሉም ነገር ገና ከመጀመሪያው ፍጹም ሊሆን አይችልም። በታክቲክ እና በዲሲፕሊን ብዙ የምንሰራቸው ነገሮች አሉ ሲል በግልጽ የተናገረው ኤንዞ ማሬስካ። ሶስተኛ የዝውውር መስኮቱ ጉዳይ ነው። ማሬስካ የፕሪሚየር ሊጉን ከመጀመሩ በፊት ቡድኑ ተጨማሪ ጥንካሬዎች እንደሚያስፈልጉ ጠቁሟል። ከቦርንመዝ ጋር ጨዋታቸውን ከማረጋቸው በፊትም ይህን ሀሳብ እያነሳ ነው። ስለዚህ በልምድ ሜዳ ላይ ያየው ነገር አለ። አጣዳፊ በፍጥነት የሚከናወን ዝውውር ጠብቋል፣ እየጠበቀም ይገኛል ኤንዞ ማሬስካ። ምናልባት ኤንዞ ፈርናንዴዝ ከቼልሲ ሊሆን ይችላል፣ አናቅ። Y el otro es Ndúcar, que justamente abrió la polémica porque viene del Arsenal. Foden de larga distancia. ግን ደግሞ በጨለማ ውስጥ ደግሞ የታዩ ደግሞ አንዳንድ ብልጭታዎች ደግሞ አሉ። ፖዚቲቭስ ብራይት ስፖት ማለት ምንም እንኳን ቡድኑ 3-0 ቢሸነፍም በጨዋታው ላይ ለማሬስካ ተስፋ የሚሰጡ ጥቂት አዎንታዊ ነገሮች ታይተዋል። የጀረሚ ዶኩ አስፈሪ ፍጥነት ከባለፈው ዓመት የቀጠለ ነው። ተጋጣሚ ሰው በሰው ማንቱማን ፕረስ ለማድረግ ሲሞክር ዶኩ በመስመር ላይ ዋን ተከላካይን በፍጥነት በማለፍ አደገኛ ፈጥሯል አጋጣሚዎች። የኒኮ ኦራይሊ ታክቲካዊ ተለዋዋጭነት በጋርዲዮላም ነበር፣ በማሬስካም ቀጥሏል ማለት ነው። በጋርዲዮላ ስር የጀረሚ ዶኩ ብቃት ድንቅ ነበር፣ አሁንም ቀጥሏል። ኦራይሊም የግራ መስመር ተከላካይ ነው፣ የአማካይ መስመር ተጫዋች ሆኖም መጫወት ይችላል። ኦራይሊ ከአሰልጣኙ መመሪያ ተቀብሎ ወደ መሃል ኢንቨርት በማድረግ በሜዳው መሃል የኤሊየት አንደርሰንን እና ከፎደን ጋር የዳይመንድ ቅርጽ ያለው አማካይ ክፍል ለመፍጠር ያደረገው ሙከራም መደነቅ የሚገባ ጉዳይ ነው።
ሁሌ ችግሮችን ማውራት ሳይሆን ክፍተቶችም ካሉ መናገር ብቻ ሳይሆን የሆኑ የታዩ ነገሮችም ደግሞ አሉ። ኢቨን የፊል ፎደን እንቅስቃሴ የተወሰነ የተገደበ ቢሆንም መጥፎ አልነበር። የተቀያሪዎቹ ተጽዕኖ መነሳት አለበት። በተለይ በሁለተኛው አጋማሽ ጃክ ግሪሊሽ ምናልባት የግሪሊሽ ጉዳይ የመቆየት እድሉ በጣም ጠባብ ይመስለኛል። ግሪሊሽ ግን አሁን በሚገኘው በሲቲ ቤት ነው። ትናንትም ከኤቨርተን ከተመለሰ በኋላ ተቀይሮ ገብቷል። ግሪሊሽ ራያን ቸርኪ አለ፣ ሪኮ ሉዊስ ተቀይሮ ከገቡ በኋላ የተሻለ እንቅስቃሴ ወይም ደግሞ ራሱ ቡድኑ ማንቸስተር ሲቲም የኳስ ቁጥር ቦል ፖዚሽን በደንብ አይተነበታል። የመሃል ሜዳ መረጋጋትም የተወሰነ ደረጃም ቢሆን ታይቷል በማንቸስተር ሲቲ ላይ። የአርሰናል ግን የማጥቃት እንቅስቃሴ ደግሞ ማጥቃትም መከላከልም ቡድኑን ባላንስ የሚያደርጉ እንደ ራይስ እንደ ጊማሬዥ አይነት ተጫዋቾች እንደ ስኬል አይነት ተጫዋቾች እንዳሉ መርሳት የለብንም። አርሰናል የተሰራ ቡድን ነው፣ አይተነዋል ትናንትም። ሲቲ ደግሞ ገና እየተገነባ ያለ ቡድን አዲስ የጨዋታ እቅድ ነው ኤንዞ ማሬስካ ይዘው የመጡት። ከጋርዲዮላ ብዙ የሚለያዩ ነገሮች አሉት። For sure the two first goal we concede I didn't like the first one because it's after 25 seconds. አንዳንድ ደግሞ ማስተካከያ የሚፈልጉ ጉዳዮች አሉ። ሶሉሽንስ ኦፍ ታክቲካል የምንለው ማለት ነው። ማሬስካ ለሚመጣው የውድድር ዓመት የፕሪሚየር ሊግ ውድድር ማለት ነው ዝግጁ ለመሆን ምን አይነት ማስተካከያ ማድረግ አለበት? አንደኛ የመከላከል ሽግግር ዲፌንሲቭ ትራንዚሽን ማስተካከል አለበት። ሲቲ ኳስ በሚቀማበት ወቅት ወዲያውኑ ወደ ቦታ በመመለስ ሬስት ዲፌንስ ይሄ መሻሻል አለበት ማለት ነው። ሁለተኛው የተከላካይ መስመሩን በቋሚነት ማረጋጋት። ማነው ምርጥ አራት ተከላካዮች ወይም ሶስት ተከላካዮች የሚገቡት የሚለው መታወቅ አለበት። ማርክ ገሂ ወይስ ማቲያስ ኑኔስ? ከዛ ውጪ ሮበን ዲያዝ፣ ዩስኮ ጊቫርዲዮል እነዚህ ተጫዋቾች አሉ እና እንዴት ነው ማቀናጀት የሚችለው ማሬስካ የሚለው ጉዳይ ይጠበቃል። ሶስተኛ የራያን ሸርኪን እና የፊል ፎደንን ሚና በግልጽ ሊያሳይን ይገባል ይላሉ የማንቸስተር ሲቲ ደጋፊዎች። ገና እኮ ሊጉ አልተጀመረም፣ ግን ከወዲሁ ስሜቶቻቸውን እያሳዩ ይገኛል የማንቸስተር ሲቲ ደጋፊዎች። ራያን ቸርኪ፣ ፊል ፎደን። ራያን ቸርኪን ከፊል ፎደን ጎን በማሰለፍ የመሃል ሜዳውን የፈጠራ አቅም ማሳደግ፣ ወደ ሃላንድ የሚደርሱ ኳሶች እንዲኖሩ ማድረግ፣ እዚህ ላይ በደንብ ማሬስካ መስራት አለበት። ሃላንድ ኳስ ካገኘ መጠቀም ይችላል፣ ካላገኘስ የሲቲ የማጥቃት እንቅስቃሴ በግማሽ ይቀንሳል ማለት። ይህንን መስራት አለበት ማሬስካ። የማንቸስተር ሲቲ ደጋፊዎች የኮሚኒቲ ሺልድ ሽንፈት የውድድር ዘመኑ መጠናቀቅ አይደለም ገና መጀመሩ ነው፣ ግን ደግሞ ማንቂያ ደወል ነው ብያለሁ። ፔፕ ጓርዲዮላም ቢሆን በርካታ ዋንጫዎችን ያሳካው መጀመሪያ ወሳኝ የሚባሉት ጨዋታዎችን ተሸንፎ ነው። ከዛ በኋላ የፕሪሚየር ሊጉን እንዴት መቆጣጠር እንደቻለ አይናችን አይቷል። እናንተ ስለ ኤንዞ ማሬስካ ምን ታስባላችሁ? ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ለተጨማሪ ጥልቅ የታክቲካዊ ጉዳዮች ትንተና ደግሞ ኤርሚ ሲቲዝንስ ሰብስክራይብ አድርጉ። ይህንን መረጃ ያጋራኋችሁ ሙሉቀን ሙጬ ነኝ። የማንቸስተር ሲቲ ደጋፊዎች ግን ኮሜንቶቻችሁ ይፈለጋሉ። የእናንተንም የእግር ኳስ አረዳድ በደንብ ማየት ስለምፈልግ ሐሳቦቻችሁን አጋሩን። መልካም ጊዜ ይሁንላችሁ። And Arsenal win the 2026 Community Shield.